ዩቲዩብ በቅርቡ አዳዲስ ህጎችንና አዳዲስ ማሻሻያዎችን አውጥተዋል። በተለይም ቻናላችሁ ሞኔታይዝ ለማድረግ የሚሰሩ ሰዎች ይህንን ህግ ማወቅ አለባችሁ። የበለጠ የሚያስደስተው ደግሞ አሁን አመቱ ሊጠናቀቅ የቀሩት 5 ወራት ብቻ ናቸው። በዚህ በ5 ወር ውስጥ እንዴት 4000 ዎች አወር በፍጥነት መሙላት እንደምንችልና በቀላሉ ሞኔታይዝ ማድረግ እንደምንችል አሳያቸዋለሁ። ሰላም ጤና ይስጥልኝ የፓሮ ሚዲያ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እጅግ በጣም ወሳኝና አስፈላጊ መረጃ ነው። ለቻናላችን አዲስ ከሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰቡን እስከ ቪዲዮ መጨረሻ አብራችሁን ቆዩኝ። በክፍል 1 የምናየው አዲሱ የዩቲዩብ ህግ ምንድን ነው? አዲሱ የዩቲዩብ ህግ በሁለት ይከፈላል። ለሾርት ቪዲዮ እና ለሎንግ ቪዲዮ የወጣ ህግ አለ። ለረጅም ቪዲዮዎች የወጣውን ህግ ስንመለከት ባለፉት 12 ወራት ውስጥ 1000 ሰብስክራይብ እና 8000 ፐብሊክ ዎች አወር ያስፈልጋል። ከዚህ ቀደም የነበረው ከ4000 ዎች አወር ወደ 8000 ዎች አወር ከፍ ብለዋል። ለጭሮም ለሾርት ቪዲዮዎች ስንመለከት ባለፉት 90 ቀናት ውስጥ 1000 ሰብስክራይብ እና 20 ሚሊዮን የሾርት ቪዲዮ እይታ ይፈልጋል። ከቀድሞ 10 ሚሊዮን በእጥፍ ጨምሯል። እንዳየነው መጀመሪያ የሚያስፈልገን የነበረው 1000 ሰብስክራይብ እና 4000 ዎች አወር ነበር። አሁን ግን ከ1000 ሰብስክራይብ 1000 ምንም የቀየሩ ነገር የለም። ዎች አወሩን ግን ከ4000 ወደ 8000 ነው የቀየሩት። በሾርት ቪዲዮዎች ላይ ስንመለከት 10 ሚሊዮን የነበረው ወደ 20 ሚሊዮን የፓብሊክ ዎች ቪው ያስፈልጋቸዋል። በ90 ቀናት ውስጥ ነው የሚያስፈልጋችሁ። በሎንግ ቪዲዮ 4000 የነበረው ወደ 8000 ነው ዎች አወር የቀየሩት። በ12 መንዝ ውስጥ ነው የሚያስፈልጋችሁ፣ በአንድ አመት ማለት ነው። እኛ ሊከብደን የሚችለው ዎች አወር ነው። ዎች አወር ግን ለመሙላት በስትራቴጂ ነው መሄድ ያለባችሁ። ሰብስክራይብ ከፈለገን በአንድ ሳምንትም በጓደኞቻችን መሙላት እንችላለን። 4000 ዎች አወር የነበረው ወደ 8000 ዎች አወር የሚቀየረው በፌብሩዋሪ 1 በ27 ነው። ዩቲዩብ መስራት ለምትፈልጉት ወሳኙ ጊዜ አሁን ነው። አሁን መስራት አለባችሁ። ከዚህ በኋላ ሊከብዳችሁ ይችላል። ለምሳሌ ከ5 ወር በኋላ አዲሱ ህግ አፕላይ የሚሆን ከሆነ በጣም ሊከብደን ይችላል። እኛ በአሁኑ መጀመር አለብን። ስትራቴጂ ባደረገ መልኩ መጀመር አለብን። ሁሉ ነገር ማይቻ ነገር የለም። እናንተ ቢያንስ በስኬጁል አድርጋችሁ ቪዲዮዎችን ፖስት በማድረግ ኳሊቲያችሁን እየጠበቃችሁ አሪፍ ወቅታዊ ነገሮችን እየሰራችሁ ስኬጁል እየሰራችሁ ዎች አወር ማግኘት ትችላላችሁ። አዲሱ የዩቲዩብ ህግ በኮንተንት ኳሊቲ እና በኤአይ አጠቃቀም ላይ ያተኮረ ነው። ዩቲዩብ አሁኑ ከበፊቱ ይልቅ በጣም ጥብቅ ሆኗል። ዋና ዋና ህጎችና ነጥቦችን ስንመለከት ሪውዝ ኮንተንት እየተደጋገመ ይዘት ያላቸውን የሌሎችን ቪዲዮ ዝም ብሎ ኮፒ አድርጎ መጫን አሁን ሙሉ በሙሉ ያስከለክላል። ሌላኛው ደግሞ ኤአይ ጄኔሬትድ ኮንተንት በሰው ሰራሽ አስተዋይነት ኤአይ የሚሰሩ ቪዲዮዎችን የራሳቸውን ድምጽ ትረካው እውነተኛ ሴተም ቫሉ ከሌላቸው ሞኔታይዝ አይሆኑም። የህፃናት ይዘቱም ሜድስ ኦፍ ካርድ ስንመለከት የህፃናት ቪዲዮዎች ላይ የበለጠ ጥብቅ የደህንነት መስፈርቶችን ወጥተዋል። በቀሩት 5 ወራት ውስጥ እንዴት ዎች አወራችን መሙላት እንችላለን? በቀሩት 5 ወራት ውስጥ ዎች አወር እንዴት መሙላት እንችላለን? አሁን ደግሞ ወደ ዋናው ጉዳያችን እንለፍ። በቀሩት 5 ወራት ውስጥ 4000 ዎች አወር እንዴት እንሞላለን? እነዚህን 4 ውጤታማ ዘዴዎችን ይጠቀሙ። የመጀመሪያው ረጅምና አሳታፊ ቪዲዮዎችን በመስራት በሎንግ ፎርም መስራት አለብን። ዩቲዩብ ሪኮመንድ የሚያደርገው ከ8 ደቂቃ በላይ ያሉትን ቪዲዮዎች ነው ሪኮመንድ የሚያደርገው። ብዙ እኛም መስራት አለብን። ከ8 ደቂቃ በላይ የሆኑትን ቪዲዮ መስራት አለብን። ቻውራችን ለማሳደግም በጣም ይረዳል። ከ10 እስከ 20 ደቂቃ የሚደርሱ ቪዲዮዎችን ስሩ። ሰዎች ቪዲዮውን እስከ መጨረሻ እንዲያዩት የመግቢያ 30 ሰከንድ እጅግ አሳታፊ አድርጉት። ሁለተኛው የዩቲዩብ ላይቭ ወይም ዩቲዩብ ላይቭ ስትሪም መጠቀም አለብን። በየሳምንቱ 1 ወይም 2 ጊዜ የቀጥታ ስርጭት ላይቭ ግቡ። ከተከታዮቻችን ጋር በቀጥታ መወያየት የሰዓትን ብዛትን ወይም ዎች አወርን በፍጥነት ለመጨመር ቁጥር 1 ዘዴ ነው። ሶስተኛው ስልት ሾርት ቪዲዮ እና ሎንግ ቪዲዮ ማዛመድ። አጫጭር ቪዲዮዎችን ሰርታችሁ ሰዎች ወደ ረጅሙ ቪዲዮ የሚወስዱ ሊንክ ሪሌትድ ቪዲዮ በማያያዝ መጠቀም እንችላለን። አራተኛው ወጥ የሆነው ኮንተንት መልቀቅ አለብን። ኮንሲስተንስ እንደ ፕሌሊስት መጠቀም አለብን። ኮንሲስተንስ ማለት በስኬጁል ማድረግ አለብን። ለምሳሌ በሳምንት 3 ቪዲዮም 2 ቪዲዮ በተመሳሳይ ሰዓት መልቀቅ አለብን። ቪዲዮቻችሁን በፕሌሊስት በመጠቀም ይህን ተመልካች አንዱን አይቶ ሊቀጥል ያደርጋል። እና ዎች አወራችን መሙላት የምንችልባቸው ዘዴዎችን አንዳንድ ነገሮችን ልንገራችሁ። እናንተ መጀመሪያ የሚሰሩት ቪዲዮ 2 ደቂቃ ወይም 3 ደቂቃ 4 ደቂቃ ሊሆን ይችላል። እናንተ ከዚህ በኋላ መስራት አለባችሁ ከ8 እና ከዛ በላይ ልሰሩ አሪፍ ነው። በዩቲዩብ አልጎሪዝሙ ከ8 ደቂቃ በላይ የሆኑትን ቪዲዮዎችን ነው ሪኮመንድ የሚያደርገው ማለት ነው። እናንተ መስራት አለባችሁ ከዚህ በኋላ ከ8 ደቂቃ በላይ የሆኑትን ቪዲዮዎች መስራት አለባችሁ። ዎች አወራችሁን ለመሙላት ግድ የሚያስፈልጋችሁ ከሾርት ቪዲዮ ይልቅ ሎንግ ቪዲዮዎችን ብትሰሩ አሪፍ ነው። ሾርት ቪዲዮዎች ለቪው ነው እንጂ ብዙም ይነል አይታይም። በአውቶሜሽን ቪዲዮ የሚሰሩ ከሆነ ኢንተርናሽናል ኮንተንት የሚሰሩ ከሆነ ነው ብዙ ቪው የምታገኙት፣ ግን በኢትዮጵያ ላይ ብዙ አይታይም። ግን እናንተ ማድረግ አለባችሁ ሎንግ ቪዲዮዎች ላይ ፎከስ ማድረግ አለባችሁ። መጀመሪያ የሚሰሩትን ደቂቃ ከፍ በማድረግ በስኬጁል ማድረግ አለባችሁ። ጠቃሚ ነው የሚለው ሐሳብ አንደኛው ስኬጁል ማድረግ አለባችሁ። ቪዲዮዎችን ፖስት ስታደርጉ በስኬጁል ፖስት ማድረግ አለባችሁ። ቢያንስ በሳምንት ከ3 በላይ ፖስት ማድረግ አለባችሁ። ለምሳሌ ሰኞ፣ ሮብና ዓርብ ፖስት የምታደርጉ ከሆነ ስኬጁል ባደረጋችሁ ሰዓት ማድረግ አለባችሁ። ስኬጁል ማድረግ አለባችሁ።
ሰዎች ተመልካቾች በስንት ሰዓት እንደሚገኙ ማወቅ አለባችሁ። ኢትዮጵያ ላይ ብዙ ሰው ከምሳ ሰዓት ላይ ፖስት የምታደርጉ ከሆነ ከ7 እስከ 9 ሰዓት ፖስት ብታደርጉ አሪፍ ነው እና ማታ አካባቢ ከ2 ሰዓት እስከ 3 ሰዓት ድረስ አክቲቭ ናቸው። ብዙ ሰዎች በስልካቸው በሚጠቀሙበት ሰዓት ፖስት ማድረግ አለባችሁ። እንደጨረሳችሁ ፖስት ማድረግ አለባችሁ። እኔ መጀመሪያ የምጠቀመው ቪዲዮን ኤዲት አድርጌ ከጨረስኩ በኋላ ነው ፖስት የሚያደርገው፣ ግን ብዙ ቪው አላገኝም። ያ በጣም ይጎዳል። ይሄን ነገር ማሻሻል አለባችሁ። በትንሽ ወር ውስጥ ወራችን ለመሙላት በስትራቴጂ መሄድ አለባችሁ። ሌላኛው ጠቃሚ ነው የሚለው ፕሌሊስት ክሬት ማድረግ አለባችሁ። የፕሌሊስት ብዙ አይነት ጥቅሞች አሉ። ለምሳሌ ስለ ዩቲዩብ ልትሰሩ ትችላላችሁ፣ ስለ ቴሌግራም ልትሰሩ ትችላላችሁ፣ ስለ ተለያዩ ልትሰሩ ትችላላችሁ። ስለ አንድ ወጥ ያደረጋችሁ በፕሌሊስት መከፋፈል አለባችሁ። በፕሌሊስት አከፋፍላችሁ እና ብዙ ወቻወር ማግኘት ትችላላችሁ። በአንድ ሬስ ላይ ሰው ቀጣይ ቪዲዮ ለማየት ስለሚፈልግ በራሱ ነው ኔክስት የሚያደርገው። እናንተ ለምሳሌ ኔክስት ሳታደርጉም በራሱ ቪዲዮ ከጨረሰ ወደ ቀጣይ ቪዲዮ ነው ሙቭ የሚያደርገው። ለዛ ለእናንተ በጣም አሪፍ ነው። ፕሌሊስት መጀመሪያ ከሌላችሁ ፕሌሊስት ክሬት ማድረግ አለባችሁ። ሌላኛው ጠቃሚ ነው የሚለው ነገር እናንተ መጀመሪያ የሰራችሁ ስለ አንድ ነገር የሰራችሁ ቪዲዮ ራሱን መርጅ በማድረግ ቪዲዮን ክሬት ማድረግ ትችላላችሁ። ለምሳሌ ስለ ዩቲዩብ የሰራችሁ ቪዲዮ ካለ ያን ቪዲዮ ሰብስባችሁ አንድ ላይ አድርጋችሁ ኤዲት በማድረግ ፖስት ማድረግ ትችላላችሁ። ቢያንስ 1 ሰዓት በላይ ሊሆን ይችላል። በዛ ቪዲዮ ላይ ብዙ ሰው ካየ ወቻወራችሁን በቀላሉ ልታገኙበት ትችላላችሁ። እዚህ ሜቶዶችን በመጠቀም ወቻወራችሁን መሙላት ትችላላችሁ። ግን ከምንም በላይ ስትራቴጂ መጻፍ በስትራቴጂ መሄድ አለባችሁ እና በዚህ በግባችሁ መጻፍ አለባችሁ። በዚህ ወር 1000 የሚያገኝ ከሆነ በቀጣይ ወር ይሄን ነገር ማሳካት አለብኝ ብላችሁ በስትራቴጂ ብትሄዱ ለውጥ ታመጣላችሁ። እና ቪዲዮዎቻችሁን ስትሰሩ መጀመሪያ ቅልቅል ልትሰሩ ትችላላችሁ። ስለ አንድ ኮንተንት ብቻ መስራት አለባችሁ እና ስፖርት እና ቴክኖሎጂ ሁሉ ነገር የምታቀላቀሉ ከሆነ ተመልካቾችን አታገኙም። ስለ አንድ ነገር መስራት አለባችሁ። ስለ ኤዱኬሽን የምትሰሩ ከሆነ ስለ ኤዱኬሽን ፎከስ አድርጋችሁ በዛ ላይ ዲፕ ሆነ አዳዲስ ነገሮች መስራት አለባችሁ። ወቅታዊ ነገሮችን ለምሳሌ ሰው የሚፈልገውን ዝም ብሎ ለምሳሌ ያለፉት ነገር ከመስራት ይልቅ በዚህ ሰዓት ሰው ምንድነው የሚፈልገው የሚለውን ነገር ማወቅ አለባችሁ። ትሬንድ የሆኑትን ነገሮችን ሰርች እያደረጋችሁም ዩቲዩብ ላይ ያያችሁም መስራት አለባችሁ። ላለፉት ነገሮች እየሰራችሁ ብዙ ቪውም ላታገኙ ትችላላችሁ። በዚህ ሰዓት ለሰው ምንድነው የሚያስፈልገው ሶልቭ ለማድረግ የምትፈልጉ ነገር ካለ እና እንደዛ በአዳዲስ ቲፖች በአዳዲስ አይዲያ ብትሰሩ ብዙ ቪው ታገኛላችሁ። እና ቪዲዮ ኳሊቲ ጥራት ሰው ይፈልጋል እና የተለያዩ ኤዲቲንግ ቱል በመጠቀም ቪዲዮአችሁን አሪፍ አድርጋችሁ ኤዲት በማድረግ እና ሰውን አትራክት ማድረግ ትችላላችሁ። ከምንም በላይ የመጀመሪያውን 30 ሰከንድ ውስጥ አትራክቲቭ ማድረግ አለባችሁ እና ስለ ቪዲዮ ገለጻ ማድረግ አለባችሁ። ስለ ቪዲዮ አትራክቲቭ በሆነ መልክ ገለጻ ማድረግ አለባችሁ። ሌላኛው ተምኔላችሁን ማራኪ ማድረግ አለባችሁ። ከመጀመሪያ ልክ በጣም ማራኪ ማድረግ አለባችሁ። ተምኔላችሁ ሁሉንም መጻፍ የለባችሁ። ለምሳሌ በኤአይ በመጠቀም በወር 30,000 መስራት እንችላለን። በተምኔላችን ውስጥ ጻፈን፣ ግን ከዛ ከምንጽፍ ይልቅ አሳጥረን በኤአይ $30,000 ሰራው ወይም እንደዚህ አሳጥራችሁ ሰውን አትራክቲቭ ማድረግ አለባችሁ። ይህ ነገር ለማየት በጣም ይጓጓል። የሚጓጓ አይነት አድርጋችሁ መጻፍ አለባችሁ። ተምኔላችሁ ስትጽፉ ሰውን አትራክቲቭ ማድረግ አለባችሁ። ዲፕ አድርጋችሁ መጻፍ አለባችሁ። ግልጽ ማድረግ አለባችሁ እና አትራክቲቭ በሆነ መልክ ተምኔላችሁን በመስራት ሰዎችን አትራክቲቭ ማድረግ ትችላላችሁ። ቪዲዮአችሁን ኳሊቲ መጠበቅ አለባችሁ እና ቅድም እንዳልኩት ሎንግ ቪዲዮ እየሰራችሁ በስኬጁል ፖስት እያደረጋችሁ ብዙ ቪው ማግኘት ትችላላችሁ። ብዙ ወቻወራችሁ በቀላሉ በአንድ ቪዲዮ ልታገኙ ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።